ጉባኤ ታገሰ ጫፎ፣ ክቡር አፈ ጉባኤ አገኘው ተሻገር፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የፓርቲያችን ምክትል ፕሬዝዳንት ክቡር አቶ አዳን ፋራ፣ የኦሮሚያ ክልላዊ መንግስት ርዕሰ መስተዳድር ክቡር አቶ ሽመልስ አብዲሳ፣ የአፋር ክልል ርዕሰ መስተዳድር ክቡር አቶ አወል አርባ፣ የወዳጅ ሀገር ተወካይ ክቡር ሼክ ሻክቦት ከዩናይትድ አረብ ኤምሬት ተወክለው የመጡ ክቡራን ሚኒስትሮች፣ አምባሳደሮች፣ የሀገር ሽማግሌዎች፣ የአካባቢው ነዋሪዎች ተወካዮች እንዲሁም በዚህ ስፍራ ለተሰራው ስራ ከፍተኛ አስተዋጽኦ ያደረጋችሁና ድጋፍ የሰጣችሁ ከግል ሴክተር የመጣችሁ ወንድሞቻችን ሁላችሁም እንኳን በሰላም መጣችሁ፣ እንኳን በሰላም ተገናኘን ለማለት እወዳለሁ። በይኑና ቪሌጅ ይቻላልን በአይናችን ያየንበት፣ ይቻላልን በእጃችን የጨበጥንበት፣ የኢትዮጵያ ብልጽግና የኢትዮጵያን መለወጥ መሰረት ለመጣል ለሚሹ ማንኛውም ሀገር ወዳድ ዜጎች ፈተና ሀገርን ከመቀየር የሚያስቆም እንዳልሆነ፣ ህልም ያለው የህልም ጉልበትን መመንዘር የቻለ የተባበረ እንደዚህ ያለ የተዘነጋ የተጣለ ስፍራንም ቢሆን በዚህ መንገድ ገነት ማድረግ እንደሚቻል ከፍተኛ ትምህርት የተወሰደበትና ይቻላል መፈክር ሳይሆን ይቻላል ሞቶ ሳይሆን የሚታይ የሚጨበጥ ነገር መሆኑን በውል ትምህርት የቀሰምንበት ቦታ ስለሆነ የዚህ ህልም አንጋቾች በሙሉ በቀረው የሀገራችን ክፍል የብልጽግናን መሰረት ለመጣል አሁንም ደጋግመን ይቻላል እንድንጨብጠው እንድናየው ከወዲሁ ከአደራ ጭምር ላሳስባችሁ እወዳለሁ። የዛሬ 3 ዓመት ገደማ ወደዚህ ስፍራ ስንመጣ አንዲት ዘለላ ሳር ማየት ብርቅ ነበር። የዛሬ 3 ዓመት ገደማ ይህ ቦታ ሙሉ በሙሉ በረሃ ነበር። ያኔ የነበረን ሞቶ from desert to farmland የሚል ነበር። ይህንን በረሃ ወደ እርሻ ምቹ ወደሆነ ስፍራ መቀየር አለብን። አፈሩን ማከም አለብን፣ ውሃውን ማከም አለብን፣ አካባቢው መቀየር አለብን። እዚህ ስፍራ ላይ ከተሳካልን፣ በሰቃ ላይ ከተሳካልን የትም የኢትዮጵያ ጫፍ ሊሳካልን የማይችል ቦታ አይኖርም። ከፍተኛ ሙቀት አለ፣ ፍሬሽ ውሃ የለም፣ አፈሩ በአሲድ የተበላ ነው፣ ለኑሮ ምቹ አይደለም የሚባልን ይህንን ስፍራ መለወጥና ምቹ ማድረግ ከቻል በየትኛውም የኢትዮጵያ ጫፍ ብንሄድ ከዚህ የከፋ ፈተና ሊገጥመን ስለማይችል ለኢትዮጵያ ብልጽግና መሰረት መጣል ይቻላል የሚል ሙሉ እምነት ነበረን። በጣም ፈታኝ በጣም አድካሚ ስራ ነበር። ከስራውም በተጨማሪ ለህዝብ እንደሚሰራ ስፍራ ሳይሆን ለሌላ ፐርፐዝ እንደሚሰራ ስፍራ ከሚሰሩ ፕሮፓጋንዳዎች ጋር ታክሎ ይህንን ስራ በቁርጠኝነት መፈጸም ቀላል አልነበረም። ይሁንና በመንግስትና በግል ትብብር በኢትዮጵያ መንግስትና በዩናይትድ አረብ ኤምሬት ትብብር እንዲሁም ከግል ሴክተር ጥቂቶች በዚህ ስፍራ ያሉ በከፍተኛ ሁኔታ ድጋፍ በማድረጋቸው በገንዘባቸውም በእውቀታቸውም በጉልበታቸውም በማድረጋቸው በትብብር መንፈስ ይህንን በረሃ ገነት ማድረግ ተችሏል። ይህንን በረሃ ገነት ያደረገ እጅና አእምሮ መላው ኢትዮጵያን በዚህ መንገድ ገነት ለማድረግ መነሻ የሆነ ትምህርት እንደቀሰመ ምንም ጥርጥር የለውም። ዛሬ በይኑና በየትኛውም ዓለም ከምናያቸው ሪዞርቶች ሊተካከል የሚችል ኳሊቲ ኢንፍራስትራክቸር ያለው ቦታ ነው። ቤቶቹ የሚሰጠው ፋሲሊቲዎች ከዚያም በተጨማሪ ራሱን ችሎ እንዲንቀሳቀስ በመሰራቱ ከፍሩት አንጻር ፓፓያ፣ አቮካዶ፣ ዘይቱን፣ ብርቱካን፣ መንደሪን፣ ሎሚ የመሳሰሉት በስፋት የታረሱበትና ለምግብነት የሚውሉበት ሪዞርት ነው። እርሻን ለሪዞርቱ ሙሉ በሙሉ ግብአት አድርገን ለመጠቀም የሚያስችል ስራ ተሰርቶበት የተሳካ ውጤት ተገኝቶበታል። ከእርሻ በተጨማሪ ሌማት
በሚመለከት በዚህ ስፍራ ግመሎች፣ ላሞች፣ ፍየሎች፣ ዶሮዎች አሉን። በቀን ከ400 እስከ 500 እንቁላል ይመረታል። ለግቢው የሚያስፈልገው እንቁላል፣ ስጋ፣ ወተት ከዚሁ ይመረት መሆን ችሏል። እያንዳንዱ ሪዞርት ወጣ ሲል ከእርሻውም ከሌማቱም በዚህ መንገድ ስራ እየሰራ ከሄደ ራሱን መመገብ መቻሉ ብቻ ሳይሆን የፈጠረው የስራ እድል የቀየረውን ከባቢ ማየት ይቻላል። እርሻው በጣም በርካታ ሰዎች ስራ እድል እንዲያገኙ አስችሏል። በዚህ እርሻ ላይ ከዚህ ቀደም በተሻለ ስፍራ ይሰሩ የነበሩት እነ አቶ ዳኘና እና አቶ በላይነህ ክንዴ ተፈትነውበታል። እንደሌላ ቦታ ቀላል ስላልነበረ ተፈትነውበት ሞር እውቀት ሞር ልምድ አግኝተው በረሃን ማልማት እንደሚቻል በተግባር ለማሳየት ከፍተኛ ድጋፍ አድርገውበታል። ከሌማት አንጻር እና አቶ ጀማልን ብንወስድ በሌላ ስፍራ ምቹ በሆነ ከባቢ ምቹ በሆነ የአየር ጠባይ የሰሩትን ስራ እዚህ ግን ሲመጣ በጣም ከባድ ስለነበረ ሌማትን እንደ ማሳያ ለማስቀመጥ ተፈትነውበታል፣ ተምረውበታል። ከኮንስትራክሽን አንጻር ሁለት አይነት መልክ ነው ያለው። አንደኛው የኮንስትራክሽን ዘውግ ባህላዊ የመሰለው በድንጋይ እና በሳር የተሰራው ከባቢ የኢትዮጵያን አርቲስቶች እና አቶ ፍጹምን በከፍተኛ ደረጃ ፈትኗቸዋል። የአየር ጠባዩ በራሱ ጊዜ ወስዶ ሙሉ ቀን ለመስራት ፈታኝ ስለነበረ እንደዚህ ያማረ ግንባታ ለመገንባት አስቸጋሪ ነበር። ከዚህ ውጭ በዚህ ስራ የተሳተፉ የጠቅላይ ሚኒስትር ቢሮ ሰራተኞች እነ ዶክተር ፍስሐ እነ ኢንጂነር መሐመድ፣ ቴሌኮሙኒኬሽን የስራ ኃላፊዎች፣ የመብራት የስራ ኃላፊዎች፣ የዲዛይን የስራ ኃላፊዎች በጣም ከፍተኛ ድካም እና ኮንትሪቢዩሽን አበርክተዋል ለዚህ ስፍራ። ይህ በመሆኑ ዛሬ እንደዚህ አይነት ውብ ነገር ማየት የቻልነው። በዚህ ስፍራ የተሳተፋችሁ ሁላችሁም ኢትዮጵያውያን በግብርናውም በሌማቱም በኮንስትራክሽኑም በአጠቃላይ ስራ የተሳተፋችሁ ወጣት ሴትና ወንድ ኢትዮጵያውያን በሙሉ ምስጋናና ክብር ይገባችኋል። በራሴና በፌዴሪ መንግስት ስም ከፍ ያለ ምስጋና ላቀርብላችሁ እወዳለሁ። ይህ ስፍራ ከሰሞኑ ጀምሮ የስካይላይት የሚረከበው ስለሆነ ልክ እንደ ወንጪ፣ ልክ እንደ ጎርጎራ፣ ልክ እንደ አላላኬላ ለህዝብ አገልግሎት የሚውል ይሆናል። ከዚህ ቀደም የነበሩ አሉባልታዎች በሙሉ ትክክለኛ እንዳልነበሩ ሰው በአይኑ በማየት በውስጡ በመጓዝ ለመገንዘብ እድል ያገኛል። ይህ ስፍራ የተሰራው ለህዝብ ነው። እስካሁን በደንብ ያልተገለጸበት ምክንያት በባህሪው በጣም ፈታኝ ስለሆነና በመንግስት የሚሰራ ሳይሆን በትብብር የሚሰራ ስለሆነ የሁሉን ጉልበት አስተባብረን ሙሉ ውጤት እስክናመጣ ድረስ በዝምታ ጀምረን በዝምታ የጨረስነው ፕሮጀክት ነው። ከአሁን በኋላ ግን ለህዝብ ክፍት ሲሆን ከብዙ ከሰራናቸው ቦታዎች ባልተናነሰ ወይ ምናልባት በተሻለ ሁኔታ ለትራንስፖርት ምቹ ነው። የአዳማን ኤክስፕረስ ሮድ መጠቀም ይቻላል። ወደ ጅቡቲ የሚሄደው ኤክስፕረስ ሮድ ምናልባት ማክሲመም በአንድ ዓመት ጊዜ ውስጥ እዚህ አካባቢ ይደርሳል ተብሎ ይጠበቃል። ስለዚህ ሃይዌይ ያለው ለመንዳት ምቹ ነው። በስካይላይት በሚያዘጋጀው ሄሊኮፕተር እና የልዩ ልዩ የትራንስፖርት መንገዶች ሰዎች በቀላሉ እዚህ አካባቢ መጥተው መጠቀም ይችላሉ። ከመጡ በኋላ በከፍተኛ ቅርብ ርቀት ምናልባት 30 ኪሎ ሜትር በማይሞላ ቦታ ውስጥ የአዋሽ ናሽናል ፓርክ አለ። እዛ የአዋሽ ወተርፎል አለ። እዚያም ደግሞ ሌላ እየተሰራ ያለ ሪዞርት አለ። እዚህ የመጣ ሰው አዋሽ ናሽናል ፓርክ ሄዶ እዛ የሚገኙትን አዕዋፋት እና የዱር አራዊቶች ለማየት ፓርኩን ለመጎብኘት እድል ያገኛል። ወተርፎሉም በራሱ ደግሞ የራሱ የሆነ እጅግ መሳጭ ውበት ስላለው እዚያም ሊዝናና ይችላል። ከዛ 30 ኪሎ ሜትር ባልሞላ ርቀት ውስጥ የገበታ ለትውልድ ፕሮጀክት በአፋር ክልል የሚሰራው ፓልም ይገኛል። እሱም በጣም አስደማሚ የሆነ ውበት አለው። ሁሉም ቦታ ፍልውሃ ናቹራል ፍልውሃ ያለበት ወተርፎል ያለበት ሌክ ያለባቸው አካባቢዎች ስለሆኑ ከዚህ ቀደም በውጭ ሀገር የምናያቸውና የምንቀናባቸው ነገሮች በዚህ አካባቢ የማየት እድል በስፋት የከፈተ ነው። ከአዋሽ ፓርክ በተጨማሪ የአሰቦት ፓርክም በቅርብ ርቀት ነው የሚገኘው። ሰዎች የዱር እንስሳት ለማየት ሌላ ሀገር ከመሄድ በሀገራቸው የተሻለ የመጎብኘት እድል እንዲያገኙ ያስችላል። ዘልቀው እስከ አፋር ከሄዱ በጣም በርካታ ሳቢ ቦታዎች ስላሉ ይሄ ቤልት ነው። ከበይኑና ጀምሮ እስከ ታች ስንጓዝ ብዙ ሊታዩ የሚችሉ
እጅግ ውብ የሆኑ ስፍራዎችን ለማየት ተፈጥሮን ለማድነቅ የኢትዮጵያን ልክ ለማወቅ የሚያግዝ ነው። አሁን እየጀመርን ስለሆነ ሰዎች እስኪለማመዱ እና የቦታውን ውበት እስኪያዩ ፍሰቱ ውስን ሊሆን ይችላል። ከጥቂት ዓመታት በኋላ በእርግጠኝነት መናገር የሚቻለው እዚህ አካባቢ ያለው የቱሪስት ፖቴንሻል በጣም በከፍተኛ ደረጃ ያድጋል። በአፍሪካ ውስጥ በዚህ ልክ ሳቢ የሆነ የቱሪስት ስፍራ መኖሩን እጠራጠራለሁ። ምክንያቱም አንደኛ ሪዞርቶች የተሰሩበት ኳሊቲ 3 እየተገነቡ ነው ያሉት። 4ኛ ቀድሞ የተገነባም በዚህ ከባቢ ያለ። 3ቱም ከ5 ስታር ደረጃ የሚታዩ ናቸው። በጣም ጽድት ያለ ሰርቪስ ያላቸው ናቸው። ሁለተኛ ከኤርፖርት አዲስ አበባ ያረፈ ሰው ቢበዛ 1 ሰዓት ተኩል ነርቶ በሃይዌይ ሊደርስ ይችላል። እዚህ ቦታ ከደረሰ በኋላ ናሽናል ፓርክ 1 ሳይሆን 2 የማየት እድል አለው። ወደፊትም ወደ ኋላም ቢጓዝ በጣም በርካታ ሊጎበኙ የሚችሉ ቦታዎችን በዚህ ከባቢ ማግኘት ስለሚችል ለበርካታ ኢትዮጵያን ለመጎብኘት ለሚፈልጉ ሰዎች እጅግ ምቹ ስፍራ እንደሚሆን ሙሉ እምነት አለኝ። ስካይላይት በወንጪ በጎርጎራ ባላላኬላ አመርቂ ስራ መስራት ችለዋል። በዚህ ስፍራ ያንን ብቃት እንደሚደግሙት ሙሉ እምነት አለኝ። እርሻውን በሚመለከት የሚያግዙ አካላት አሉ። ሪዞርቱን በሚመለከት እንደዚሁ ስካይላይት ሙሉ በሙሉ የሚያስተዳድረው ስለሆነ ከቤተሰቦቻችን ጋር ከልጆቻችን ጋር ከወዳጆቻችን ጋር መተን ይህንን ስፍራ በማየት የኢትዮጵያን ልክ እንድናቅ ኢትዮጵያን እንድንማር ኢትዮጵያን ሳናቅ ለኢትዮጵያ ከምንታገል ቀድመን ኢትዮጵያን ለማወቅ ጥረት ብናደርግ ለብዙዎቻችን ጠቃሚ ስለሚሆን ይህንን ስፍራ በማየት የኢትዮጵያን ውበት ማድነቅና መግለጥ የምንችል ሰዎች እንድንሆን አደራ እያልኩ እኛ ለሕዝባችን ቃል በገባነው መሰረት ትልቅ ህልም አለን። ህልማችን የበለጸገች ኢትዮጵያን የተለወጠች ኢትዮጵያን ለልጆቻችን ማስረከብ ነው። ይህ ህልም ግን በየዕለቱ በትጋት በስራ የማይገለጥ ከሆነ ስለማይመነዘር ህልማችንን በጥረት በስራ በመግለጥ ውጤት በማሳየት ውጤቱን ብዙ ሰዎች እየሰበሰበ እንዲሄድ በማድረግ የኢትዮጵያን መጻኢ ጉዞና የኢትዮጵያ መጻኢ መልክ የማስዋብና የማላቅ ስራችንን እንቀጥላለን። ጀምረን ያልጨረስነው ቦታ የለም። ተናግረን ያልፈጸምነው ፕሮጀክት የለም። ሳንናገር በርካታ የሰራናቸው ስራዎች ያሉ መሆናቸው እንደተጠበቀ ሆኖ ለሀገራችን ለህዝባችን ቃል ገብተን ያልፈጸምነው ፕሮጀክት የለም። በይኑና እንኳን ለህዝባችን በከባቢያችን ላሉ ሰዎች ለቲሞቻችንም ማሳመን ከባድ ነበር። ከቦታው አስቸጋሪነት የተነሳ ይህ ነገር በዚህ መልክ ሊያልቅ ይችላል ብሎ ያሰበ በጣም ብዙ ሰው አልነበረም። ሆኗል። አርባ ምንጭ ጀምረናል፣ እንጨርሳለን። ጅማ ጀምረናል፣ እንጨርሳለን። ሸበሌ ሶማሌ ክልል ጀምረናል፣ እንጨርሳለን። ገራልታ ትግራይ ጀምረናል፣ እንጨርሳለን። ሐይቅ ጀምረናል፣ እንጨርሳለን። ደንቢ ጀምረናል፣ እንጨርሳለን። በገጠርና በከተማ ኮሪዶሮች ስራ ጀምረናል፣ እንጨርሳለን። እርሻችንን በብዙ መልቲፕላይ እናደርጋለን። ሌማትን እናስቀጥላለን። ማይኒንግ እናስፋፋለን። ቴክኖሎጂያችን እነዚህ ስራዎች እንዲያግዙ አድርገን እንጠቀማለን። በቱሪዝም ሴክተር የጀመርነውን እንቅስቃሴ አጠናክረን በመቀጠል የኢትዮጵያ ልክ ለዓለም እንገልጣለን። ብልጽግናን በኢትዮጵያ ውስጥ ለማየት የሚያስችል መሰረት እንጥላለን። ልጆቻችን ለማኝ ያልሆኑባት ኢትዮጵያን እናስረክባቸዋለን። ይህን ለማድረግ በተደጋጋሚ እንዳልኩት ሊያቆመን ሊገታን የሚችል ኃይል የለም። ቁርጥ ያለ ህልም ለህልማችንም በፍጹም መሰጠት የተሰጠ ስብስብ ስለሆነ ህልማችንን ለማሳካት የሚያቆመን ኃይል የለም። በቅርቡ እንዳልኩት ይህ ዓመት ኢትዮጵያ የማንሰራራት ዘመን የሚጀምርበት ጊዜ ነው። ኢትዮጵያ እያንሰራራች ነው። ክብሯ የኢትዮጵያ ልክ ለዓለም እየተገለጠ ነው። ይሄ በየዓመቱ በምንሰራው ስራ በተደጋጋሚ በምንሰራው ስራ እያጠናከርን በመሄድ በሚቀጥሉት 10 ዓመታት በአፍሪካ ውስጥ በርካታ ቀዳሚ ነገሮች ያላት ኢትዮጵያን በልጆቻችን እየመነዘርን ድህነትን በመበቀል አፍሪካን ከለማኝነት ወደ ብልጽግና የምትጓዝ አህጉር እንድትሆን አርያ በመሆን የምናገለግል ይሆናል። ይህ በጣም መልካም ህልም ስለሆነ መላው የኢትዮጵያ ወጣቶች፣ አዛውንቶች፣ ምሁራን፣ ባለሀብቶች ለዚህ ዓላማ ተባባሪ ብንሆን መልካም ነው። ይህ ዓላማ ነው ለሀገራችን ለህዝባችን የሚጠቅመው። ሰላም ያስፈልገናል። ወደ ሰላም እንድንመጣ ወደ ልማት እንድንመጣ
የምንናገር ብቻ ሳይሆን ሰርተን የምናሳይ እንድንሆን የምንፈልግ ብቻ ሳይሆን ፍላጎታችንን በተግባር መንዝረን ውጤት የምናመጣ እንድንሆን ለሁላችሁም አደራ እያልኩ የተሳተፋችሁ በሙሉ እጅግ አድርገን እናመሰግናለን። ብዙ ስራ ከፊታችን አለ። ቀበቷችን ጠበቅ እንድታደርጉ፣ እንድትበረቱ፣ እንዳትሰላችሁ፣ እንድትሰሩ ስራ አድካሚ ቢሆንም ፍሬው እጅግ ያማረ ስለሆነ ውጤታማ እስክንሆን ድረስ በትብብር መንፈስ በጋራ እንድንጓዝ አደራ ማለት እፈልጋለሁ። በዚህ አካባቢ ያላችሁ የከረዩ የአፋር ማህበረሰቦች እስካሁን ላደረጋችሁት ትብብር ከፍተኛ ምስጋና ያለን ሲሆን በቀጣይ ጊዜም ቱሪስቶች በደስታ መጥተው ከናንተ ጋር ቆይተው እንዲሄዱ ልጆቻችሁ ስራ እንዲሰሩ ይህ አካባቢ እንዲለማና እንዲለወጥ የናንተ አበርክቶ ከፍተኛ ስለሆነ ከዚያ ከጎላው ድርሻችሁ እንዳትወርዱ እንድትጠብቁት የመጣውን ሰው ጠብቃችሁ አስተስታችሁ እንድትመልሱ አደራ ማለት እፈልጋለሁ። እጅግ በጣም ደስ የሚያሰኝ ቀን ነው። ትልቅ የምስራች እንደ ሀገር ያየንበት ዕለት ነው። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ቆይታችሁ ያማረ የተዋበ ይሁን። በሚቀጥለው ጊዜ ስካይላይት ሲጋብዘን በጋራ መተን በዚህ ስፍራ ደግሞ የምንናፈስ የምንዝናና ያድርገን። ሀገራችንን ሰላም ያድርግልን፣ ፍቅር ያብዛልን፣ ጥላቻ ይቀንስልን፣ ፉከራ ሳይሆን ተግባር ያበዛበት ማህበረሰብ ያድርገን። የምንናገር ብቻ ሳይሆን በተግባር የምንገጥ የምንፈጽም ህዝቦች ያድርገን። ሰላማችን፣ ፍቅራችን፣ ብልጽግናችን የበዛ ይሁን። እንዲሁ እያል እንቀጥላለን። አመሰግናለሁ።